በሙጊክ ዶሜስቲክ ኮንጎ ወደሚገኘው የጊክ ዶሜስቲክ ሲስተም የሙያ ስልጠና አካዳሚ እንኳን በደህና መጡ። እስካሁን 5 ሞጁሎችን በማጠናቀቆ በእውነት አስደናቂ የሆኑ ሙያዊ ክህሎቶችን እያዳበሩ መሆኑን በተግባር እያሳዩ ነው። ዛሬ ደግሞ ወደ አንዱ እጅግ በጣም አስፈላጊና ቆንጆ ወደሆኑት የጊክ ቤቶች ክፍሎች እንገባለን። እነዚህም መጅሊስ፣ ዋናው ሳሎን እና የመመገቢያ ክፍል ናቸው። እነዚህ ክፍሎች ቤተሰቡ በጣም የሚኮሩባቸውና ትልቅ ዋጋ የሚሰጧቸው ቦታዎች ናቸው። እነዚህ እንግዶች የሚያዩዋቸውና የቤቱን ክብር የሚለኩባቸው ክፍሎች ናቸው። እነዚህ የመጀመሪያ እይታዎች የሚፈጠሩባቸው ዋና ዋና ክፍሎች ናቸው። እነሱም በከፍተኛ ደረጃ ማጽዳትና መጠበቅ ልክተውን እና እኔ ዛሬ በትክክል እንዴት በሙያዊ ብቃት እንደሚያደርጉት በዝርዝር ላስተምሮት ዝግጁ ነኝ። እንጀምር። መጅሊስ የየትኛውም የጊክ ቤት እምብርትና ነፍስ ነው። መጅሊስ የሚለው ቃል በአረብኛ ቋንቋ የመቀመጫ ወይም የመሰብሰቢያ ቦታ የሚል ትርጉም አለው። ይህ ቦታ ቤተሰቡ የቅርብ እንግዶችን የሚቀበልበት እና የሚያስተናግድበት ልዩ ቦታ ነው። ከቅርብ ዘመድ ጀምሮ እስከ አስፈላጊ የንግድ ጎብኚዎች እና የክብር እንግዶች ድረስ በጊክ ባህል ውስጥ እንግዳ ተቀባይነት በጣም ቅዱስና ትልቅ ቦታ የሚሰጠው ተግባር ነው። ስለዚህ አንድ እንግዳ ወደ ቤት ሲመጣ ሁልጊዜ በሚያምር እጅግ በጣም ንጹህና ጥሩ መዓዛ ባለው ቦታ መቀበል አለበት። ምንም እንኳን ዛሬ ምንም አይነት እንግዳ ባይጠበቅም መጅሊስ ሁልጊዜ ለድንገተኛ እንግዶች ዝግጁ ነው። ፍጹም ሆኖ መቆየት አለበት። ይሄ የቤተሰቡ የክብር መገለጫ ነው። መጅሊስ በአብዛኛዎቹ የጊክ ቤቶች ውስጥ በብዛት የሚያገመቸው በርካታ ልዩ ባህሪያት አሉት። በመጀመሪያ ግድግዳዎች ላይ የተደረደሩ ረዥም እና ዝቅተኛ የወለል ትራሶች አሉ። እነዚህ ለተቀማጭነት የሚያገለግሉ ናቸው። በመቀጠል ለአረብኛ ቡና አገልግሎት የሚውል ዝቅተኛ ማዕከላዊ ቦታ ወይም የቡና ጠረጴዛ ያገኛሉ። በተጨማሪም በጣም ውድ የሆኑ ጨርቆች እንደ ሃር ቬልቬት እና በጥልፍ የተጌጡ ጨርቆች፣ በወርቅ፣ በቡርጋንዲ እና በጥልቅ ቀለሞች ተውበው ያሉ ግድግዳዎች ላይ ደግሞ ማራኪ የአረብኛ ካሊግራፊ ጥበብ ስራዎች ይገኛሉ። እንዲሁም የዕጣን ማጨሻ ወይም መብካራ። እንግዶች ከመምጣታቸው በፊት ክፍሉን በጥሩ ጠረን ለማሽተት በኩር ወይም ውድ ይቃጠልበታል እና ዳላህ ተብሎ የሚጠራው ባህላዊው የአረብኛ ቡና ማንቆርቆሪያ ሁልጊዜ ለእይታ የተቀመጠ ወይም ለአገልግሎት ዝግጁ ሆኖ ያገኛል። እነዚህ ሁሉ የክፍሉ መለያዎች ናቸው። መጅሊስም በሚያጸዱበት ጊዜ እርስዎ ተራ ጽዳት እያደረጉ ሳይሆን የቤተሰቡን የእንግዳ ተቀባይነት እና የክብር ቦታ እያዘጋጁ እንደሆነ ይረዱ። ስለዚህ እያንዳንዱን ትራስ፣ እያንዳንዱን ግድግዳ ላይ ያለ የጥበብ ስራና እያንዳንዱን ጌጣጌጥ በከፍተኛ ክብርና ጥንቃቄ ያዙ። ይህ ክፍል የቤተሰቡን ትልቅ ኩራትና እሴቶችን የሚወክል ቦታ ነው። በጣም አስፈላጊ የሆኑ የክብር እንግዶች በአንድ እንደሚመጡ አድርገው በቁርጠኝነት ያጽዱት። ምክንያቱም በጊክ ቤት ውስጥ እንግዶች በማንኛውም ሰዓት ሊመጡ ይችላሉና ለቤቱ እንግዳ ተቀባይነት በሚያደርጉት በዚህ ትልቅ አስተዋጽኦ ሁልጊዜ በኩራትና በደስታ ይስሩ። የእርስዎ ስራ የቤቱ ፊት ነው። የመጀመሪያው ደረጃ ክፍሉን አየር ማስገባት ነው። ጽዳት ከመጀመሪያው በፊት ክፍሉን አየር በማስገባት ይጀምሩ። የውጭው ሙቀትና አየር ሁኔታ የሚፈቅድ ከሆነ መስኮቶችን በሰፊው ይክፈቱ። ነገር ግን በጊክ በጋ ወቅት የውጭው ሙቀት ከ45 ዲግሪ በላይ ሊሆን በሚችልበት ጊዜ መስኮቶችን ዘግተው በአየር ማቀዝቀዣ ወይም ኤስ ላይ ሊደገፉ ይችላሉ። በዚህ ሁኔታ በጽዳት ወቅት የአየር ማቀዝቀዣው ንጹህ አየር በሚያዘዋውር ምቹ ሁኔታ ላይ መሆኑን ያረጋግጡ። ንጹህ አየር ወይም የቀዘቀዘ አየር ክፍሉን ያድሳል፣ የቆየ ሽታን ያስወግዳል እና የጽዳት አካባቢውን ለእርስዎም ሆነ ለቤተሰቡ የበለጠ አስደሳች እና ጤናማ ያደርገዋል። ይህ ጽዳቱን በንቃት ለመጀመር ይረዳዋል። ሁለተኛው ደረጃ ማጽዳትና መሰብሰብ ማለትም የማይፈለጉ ነገሮችን ማስወገድ ነው። ማንኛውም ጽዳት ከመጀመሩ በፊት በክፍሉ ውስጥ ያሉ አላስፈላጊ ነገሮችን ያጽዱ። ካለፈው ምሽት የቀሩ ማናቸውንም ኩባያዎችን፣ ብርጭቆዎችን ወይም ሳህኖችን ሰብስበው ወደ ኩሽና ይወሰዱ። የሌላ ክፍል የሆኑ ነገሮችን ለምሳሌ የልጆች መጫወቻዎችን፣ ጋዜጣዎችን ወይም የተዘበራረቁ ነገሮችን ያንሱ። ማናቸውንም ጋዜጣዎች፣ መጽሔቶች ወይም መጻሕፍት ያስቀምጡ። ይህ የማጽዳት ደረጃ በጣም አስፈላጊ ነው፣ ምክንያቱም በግርግርና በብጥስጥስ መካከል በትክክል ማጽዳት አይችሉም። በተጨማሪም ጽዳት የሚያስፈልገውን እያንዳንዱን የጠረጴዛና የወለል ገጽታ ሙሉ በሙሉ እንዲያዩ እና ስራውን እንዲያቀልዎት ያስችልዎታል። ሁልጊዜ ከላይ ያሉትን ነገሮች በማንሳት ይጀምሩ። ሶስተኛው ደረጃ አቧራን ከላይ ወደ ታች ማጽዳት ነው። በሞጁል 1 ላይ የተማሩትን ከላይ ወደ ታች የማጽዳት መሰረታዊ ሕግ እዚህም በትክክል ተግባራዊ ያድርጉ። ሁልጊዜ ከጣሪያው ይጀምሩ። በመጀመሪያ የመብራት ገጠመኞችን ወይም ቻንደሊየርን አቧራ ያጽዱ። በጊክ ቤቶች ውስጥ ያሉ ሳሎኖች ብዙውን ጊዜ በጣም ግዙፍ እና የሚያምሩ ቻንደሊየሮች አሏቸው። እነዚህን ለስላሳ ጨርቅ በመጠቀም በከፍተኛ ጥንቃቄ ያጽዷቸው። ከዚያ ቀስ በቀስ ወደ ታች ይውረዱ። መደርደሪያዎች፣ የፎቶ ፍሬሞች እና ግድግዳዎች ላይ የተሰቀሉ የአረብኛ ካሊግራፊዎች ላይ ያተኩሩ። እነዚህ ፍሬሞች ቦታቸውን ሳይቀይሩ እና ሳይዘበራረቁ አቧራቸው መጽዳት አለበት። ከዚያ የመስኮት መከለያዎች እና በመጨረሻም ሁሉም የጠረጴዛ ገጽታዎች በማጽዳት ስራውን ያጠናቅቁ። ይህ ዘዴ አቧራ ወደ ታች እንዲወርድና ስራው ውጤታማ እንዲሆን ያደርጋል። አንዳንድ ጠቃሚ የባለሙያ ምክሮች ለአረብኛ ካሊግራፊ ፍሬሞች እና ለጥበብ ስራዎች
በፍሬሙ ዙሪያ ብቻ በጥንቃቄ አቧራ ያጽዱ። ዋናውን የጥበብ ሥራ በጭራሽ ከቦታው አያንቀሳቅሱ። ፍሬሙ የተዛባ ከሆነ በጥንቃቄ ያስተካክሉት። ነገር ግን የመስታወት ክፍሉን በባዶ እጅዎ በጭራሽ አይንኩ። ምክንያቱም የጣት አሻራዎች በግልጽ ስለሚታዩና ለማጥፋት ስለሚቸግሩ። የጂክት ቤቶች በጣም የሚያምሩ እና ውድ የጌጣጌጥ ዕቃዎች አሏቸው። ለምሳሌ የክሪስታል የአበባ ማስቀመጫዎች እና የብር የአረብኛ ዕቃዎች። እያንዳንዱ ዕቃ በሁለቱም እጆች በጥንቃቄ መነሳት፣ ከስሩ እና በዙሪያው መጽዳት እና በትክክል በነበረበት ቦታ መመለስ አለበት። ጌጣጌጥ ዕቃዎችን በጭራሽ አይቀይሩ። ቤተሰቡ ዕቃዎቹን ያስቀመጠው አስቦበት እና ፈልጎበት ስለሆነ ቦታቸው ሲቀየር ወዲያውኑ ያውቃሉ። ለእነዚህ ውድ ዕቃዎች ትልቅ ዋጋ ይስጡ። አራተኛው ደረጃ የቲቪ ስክሪን እና ሁሉንም የኤሌክትሮኒክስ ዕቃዎች በደህና ማጽዳት ነው። ቴሌቪዥን በሳሎን ውስጥ ካሉ በጣም ውድ ዕቃዎች አንዱ ነው እና በጣም ልዩ ጥንቃቄ ያስፈልገዋል። በስክሪኑ ላይ ደረቅ የማይክሮፋይበር ጨርቅ ብቻ ይጠቀሙ። በጭራሽ ማንኛውንም አይነት የጽዳት ፈሳሽ ወይም ውሃ አይረቹ። ፈሳሾች ስክሪኑን በቋሚነት ሊያበላሹት ይችላሉ። በክብ እንቅስቃሴ በጣም በጥንቃቄ ይጥረጉ። ለቲቪ ማስቀመጫውና ለመዝናኛ ክፍሉ ግን ትንሽ የረጠበ ጨርቅ መጠቀም ይቻላል። እያንዳንዱን የርቀት መቆጣጠሪያ ወይም ሪሞት ያንሱ እና ያጽዱ። የርቀት መቆጣጠሪያዎች በቤተሰቡ እጅ ሁልጊዜ ስለሚነኩ ብዙ ባክቴሪያዎችን ሊይዙ ይችላሉ። ሌሎች ኤሌክትሮኒክስ ዕቃዎችን በደረቅ ወይም በጣም በትንሹ በረጠበ ጨርቅ ብቻ በመጥረግ ንጽህናቸውን ይጠብቁ። ኤሌክትሮኒክስ ዕቃዎች ከውሃ ጋር በፍጹም መገናኘት የለባቸውም። አስፈላጊ ማስጠንቀቂያ፣ ማንኛውንም የጽዳት ምርት በቀጥታ በቲቪ ስክሪን ወይም በማንኛውም የኤሌክትሮኒክስ መሳሪያ ላይ በጭራሽ አይረጩ። ይህ በውስጣዊ ክፍሎቹ ላይ ዘላቂ ጉዳት ያስከትላል። ውሃ ወደ ኤሌክትሮኒክስ ውስጥ ከገባ ሊያበላሸው እና ሊያቃጥለው ይችላል። ለስክሪኖች ሁልጊዜ ደረቅ የማይክሮፋይበር ጨርቅ ብቻ ይጠቀሙ። ተጨማሪ የባለሙያ ምክር በቲቪ ስክሪን ላይ ላሉ ብትር በቆሻሻው ላይ በአፉ በጥንቃቄ የተንፍሱበት። ከዚያ ወዲያውኑ በደረቅ የማይክሮፋይበር ጨርቅ ይጥረጉ። ይህ ምንም አይነት አደጋ የሌለው እና ውጤታማ ዘዴ ነው። የርቀት መቆጣጠሪያዎችን እና የመብራት ማብሪያዎችን በየቀኑ ያጽዱ። ምክንያቱም እነዚህ በቤተሰቡ አባላት ሁልጊዜ የሚነኩና ጽዳት የሚያስፈልጋቸው ቦታዎች ናቸው። ንጽህናቸውን መጠበቅ የቤተሰቡን ጤና ይጠብቃል። አምስተኛው ደረጃ ሶፋዎችን፣ ትራሶችን እና መደረቢያዎችን ማጽዳት እና ማስተካከል። ሶፋ የሳሎን ዋና ማዕከል ነው እና ሁልጊዜ ፍጹም ሆኖ መታየት አለበት። በመጀመሪያ ሁሉም ትራሶች ያንሱ እና ንጹህ ቦታ ላይ ለብቻ ያስቀምጡ። ከዚያ የሶፋውን ገጽታ በሙሉ በቫኪዩም ለማጽዳት የቫኪዩም ክሊነር መያዣውን ይጠቀሙ። በተለይም በጀርባ በኩል፣ በጎን በኩልና በሶፋው ስንጥቆች ውስጥ ፍርፋሪ እና አቧራ በሚከማችባቸው ቦታዎች ላይ ትኩረት ያድርጉ። ልምድ የሌላቸው የጽዳት ሰራተኞች ብዙውን ጊዜ እነዚህን ቦታዎች ይዘነጋሉ። ነገር ግን ቤተሰቡ እጃቸውን የሚያስቀምጡት እዚህ ቦታ ላይ ነው። የሶፋውን ጀርባና መሰረት በጣም በጥንቃቄና በደንብ ያጽዱ። አሁን የጸዱትን ትራሶች ወደ ነበሩበት ቦታ መልሰው ያስቀምጡ። እዚህ ጋር ነው የእርስዎ የማስዋብና የማስተካከል ችሎታ የሚታየው። እያንዳንዱን ትራስ በእጅዎ በመምታት ቅርጾ እንዲስተካከል እና እንዲወጠር ያድርጉ። የጀርባ ትራሶችን በእኩል ርቀት እና በተመጣጣኝ ሁኔታ ያቀናብሩ። ሁሉም በተመሳሳይ ቁመትና ወደ አንድ አቅጣጫ የዞሩ መሆናቸውን ያረጋግጡ። የሚያጌጡ ትራሶችን ከፊት ለፊት ያስቀምጡ። የባለሙያ ምክር፣ የካራቴ ቹፕ ዘዴ። ትራስ ካስቀመጡ በኋላ የእጅዎን ጎን በመጠቀም በትራሱ ላይኛው መካከለኛ ክፍል ላይ ትንሽ መስመር ይፍጠሩ። ይህ በቅንጦት ሆቴሎች ውስጥ ጥቅም ላይ የሚውል ዘዴ ሲሆን የጂክት ቤተሰቦች የሚወዱትን በጣም የሚያምር እና ሙያዊ እይታ ይሰጣል። ማናቸውንም መደረቢያዎች በሶፋው ክንድ ላይ በጥሩ ሁኔታ አጥፈው በማስቀመጥ ስራውን ያጠናሉ። የመጅሊስ ወለል ትራሶች በግድግዳው በኩል ቀጥ ባለ መስመር መደርደር አለባቸው። በመካከላቸው እኩል ርቀት በመተው ሁሉም በተመሳሳይ ቁመትና ወደ አንድ አቅጣጫ የዞሩ መሆን አለባቸው። ቅርጻቸው የጠፋ ወይም ጠፍጣፋ የሆኑ ትራሶች መስተካከል እና መወጠር አለባቸው። የትራስ ልብሶች የሚወልቁ አይነት ከሆኑ በየሳምንቱ ለቆሻሻ ወይም ለእድፍ ይፈትሹ እና አስፈላጊ ሆኖ ሲገኝ ያጥቡ። የጊችክ ባህል በመጅሊስ ውስጥ የመቀመጫ ዝግጅት በጣም ትልቅ ባህል የተያዘ በጭራሽ መቀየር የለብዎትም። ትራሶች በእንግዶች ከተነቃነቁ ወደ ቀድሞ ትክክለኛ ቦታቸው ይመልሷቸው። ስለ ዋናው ዝግጅት እርግጠኛ ካልሆኑ አሰሪውን አንድ ጊዜ እንዲያሳዩት ይጠይቁና ለወደፊቱ እንዲረዳዎት ፎቶ ያንሱ። ስድስተኛው ደረጃ ሁሉንም የመስታወት ገጽታዎች ማጽዳት ነው። እነዚህም የቡና ጠረጴዛዎች፣ የጌጣጌጥ ማስቀመጫ ቁምሳጥኖች እና የመስታወት መደርደሪያዎች ናቸው። በጌክት ቤቶች ውስጥ ያሉ ሳሎኖች ብዙ የመስታወት ገጽታዎች አሏቸው። በቀጥታ መስታወቱ ላይ ከመርጨት ይልቅ ጨርቁ ላይ የመስታወት ማጽጃ በመጠቀም ሁሉንም የመስታወት ገጽታዎች ይጥረጉ። ለትላልቅ የቁምሳጥን መስታወት ስሙ ይጠቀሙ። ይህ በንጹህ መስታወት ውስጥ በቁምሳጥኑ ውስጥ የተቀመጡትን ምርጥ ዕቃዎች እና ውድ የክሪስታል ዕቃዎች በሚያምር ሁኔታ እንዲታዩ ያደርጋል። ጽዳቱ መስታወቱ እንደ አዲስ እንዲያንጸባርቅና ምንም አይነት ምልክት እንዳይኖረው ያድርጉ። የንጽህናው መለኪያ የመስታወቱ ብርሃን ነው። የጌጣጌጥ ማስቀመጫ ቁምሳጥኑ የቤተሰቡን በጣም ውድና ተወዳጅ ዕቃዎች ይይዛል።
እነዚህም ብዙውን ጊዜ የሰርግ ስጦታዎች ወይም ከትውልድ የተላለፉ ውድ የክሪስታል እና የሸክላ ዕቃዎች ናቸው። በየሳምንቱ ቁምሳጥኑን ይክፈቱ እና መደርደሪያዎችን አቧራ ያጽዱ። ይህንን ሥራ በጣም በጥንቃቄና በዝግታ ያድርጉ። አሰሪዎ ካልነገሮት በስተቀር ውድ የሆኑትን ዕቃዎች በጭራሽ ከቦታቸው አያንሱ። በዕቃዎቹ ዙሪያ በጣም ለስላሳ ጨርቅ በመጠቀም ብቻ አቧራ ያጽዱ። ማስጠንቀቂያ ሳይጠየቁ ውድ ዕቃዎችን ለማጠብ ወይም ለማንቀሳቀስ በጭራሽ አይሞክሩ። በቁም ሳጥኑ ውስጥ የሆነ ነገር ቢሰበር ሊተካ የማይችልና ትልቅ ኪሳራ ሊሆን ይችላል። ጥርጣሬ ካለዎት በዙሪያው በጥንቃቄ አቧራ ያጽዱ እና ባለበት ይተውት። በዕቃዎቹ ላይ የተሰበረ ወይም የተሰነጠቀ ነገር ካዩ ወዲያውኑ ለአሰሪው ማሳወቅዎን አይርሱ። ሰባተኛው ደረጃ የመመገቢያ ጠረጴዛውን እና ወንበሮችን በደንብ ማጽዳት ነው። የመመገቢያ ጠረጴዛው ከእያንዳንዱ ምግብ በኋላ እና እንደገና እንደ ጠዋት ጽዳት አካል ሙሉ በሙሉ መጽዳት አለበት። በዘፈቀደ ከመጥረግ ይልቅ ቀጥ ባለ እና በተደራረበ እንቅስቃሴ ከአንድ ጫፍ ወደ ሌላኛው ጫፍ ይጥረጉ። በጠረጴዛው ላይ ያለውን እያንዳንዱን ዕቃ ያንሱ። ለምሳሌ መሃል ላይ የተቀመጡ ጌጣጌጦች ወይም የአበባ ማስቀመጫዎች ከስሩ ያለውን ገጽታ ይጥረጉ እና እያንዳንዱን ዕቃ በትክክል በነበረበት ቦታ ይመልሱ። ከዚያ እያንዳንዱን የመመገቢያ ወንበር ይጥረጉ፣ ጀርባውን፣ መቀመጫውንና እግሮቹን። እጆች በሚይዙበት የወንበሩ ጀርባ ላይ ልዩ ትኩረት ይስጡ። ይህ ቦታ የጣት አሻራዎችን እና የምግብ ፍርፋሪዎችን ስለሚይዝ በደንብ መጽዳት አለበት። በወንበሩ ጨርቅ ውስጥ የተከማቹ ፍርፋሪዎችን ይፈትሹና አስፈላጊ ከሆነ ቫኪዩም ይጠቀሙ። ስምንተኛው ደረጃ የመመገቢያ ጠረጴዛውን በሙያዊ ሁኔታ ማዘጋጀት ነው። ከጽዳት በኋላ የመመገቢያ ጠረጴዛው ለቀጣዩ ምግብ ዝግጁ ሆኖ መጠበቅ አለበት። መሰረታዊ የሙያዊ ጠረጴዛ ዝግጅት መጎዝጎዣውን በእኩል ያስቀምጡ። ሳህኑን በመሃል ላይ ያድርጉ። ሹካ በግራ በኩል፣ ቢላዋ በቀኝ በኩል እና ማንኪያ ከቢላዋ ውጭ ሶፍት በቀላል መንገድ ታጥፎ በሳህኑ ላይ ወይም በሹካው ግራ በኩል በጠረጴዛው መሃል ላይ ይቀመጣል። ሁሉም ዝግጅቶች አንድ አይነት እና ወጥ መሆን አለባቸው። የባለሙያ ምክር ጠረጴዛው እንዴት እንዲዘጋጅ እንደሚፈልጉ በመጀመሪያው ቀን አሰሪውን በግልጽ ይጠይቁ። ምርጫቸውን ይወቁ እና በየቀኑ በትክክል ይድገሙት። ይህ ስራውን ፍጹም ያደርገዋል። ዘጠነኛው ደረጃ ሁሉም ምንጣፎች በጥንቃቄ በቫኪዩም ማጽዳት ነው። የአረብኛ ምንጣፎች በእጅክት ቤት ውስጥ ካሉ በጣም ውድ ዕቃዎች መካከል የሚመደቡ ናቸው። አብዛኛውን ጊዜ እነዚህ ምንጣፎች በእጅ የተሰሩ በጣም ውድ እና ከትውልድ ወደ ትውልድ የሚተላለፉ ቅርሶች ናቸው። ስለዚህ በየቀኑ በቫኪዩም መጽዳት አለባቸው። ግን በከፍተኛ ጥንቃቄ ሁልጊዜ በምንጣፉ ቃጫዎች አስተካክሉ። ቃጫዎቹ በተፈጥሮ ወደሚሚበት አቅጣጫ መሆኑን ያረጋግጡ። እጆን በምንጣፉ ላይ ሲያሳልፉ አቅጣጫውን በቀላሉ ማወቅ ይችላሉ። ከቃጫው አቅጣጫ በተቃራኒ ቫኪዩም ማድረግ በጊዜ ሂደት ቃጫዎቹን ስለሚበጥስ ምንጣፉን ያበላሻል። የቫኪዩም ጭንቅላቱ በትክክል በማይደርስባቸው ጠርዞች ላይ የጎን ማያዣውን በመጠቀም ያጽዱ። ማስጠንቀቂያ ውድ በሆኑ የአረብኛ ምንጣፎች ላይ የሚሽከረከሩሽ ቃጫዎቹን ሊጎትትና ሊያበላሽ ይችላል። የሳብ ክንብርን ብቻ ይጠቀሙ። የጂችክ ባህል የአረብኛ ምንጣፎች ከፍተኛ ባህላዊ እና የገንዘብ ዋጋ ያላቸው ናቸው። ስለዚህ በልዩ ጥንቃቄ የያዟቸው የቤት ዕቃዎችን በምንጣፍ ላይ በጭራሽ አይቦቱ። ይህ ምንጣፉን ይቀደዋል። ያለ ፍቃድ ውድ ምንጣፍን ለማጽዳት ውሃ ወይም ኬሚካል በጭራሽ አይጠቀሙ። ማንኛውንም እድፍ ሲያዩ ወዲያውኑ ለአሰሪው ያሳውቁ። የባለሙያ ምክር ከተቻለ በወር አንድ ጊዜ የምንጣፉን አቅጣጫ ወይም ቦታ ሁልጊዜም ለአሰሪው ነግረው ይህ ምንጣፉ በሁሉም ጎኑ በእኩልነት እንዲያረጅ ይረዳልና አንደኛው ወገን በቀጥታ በፀሐይ ብርሃን እንዳይደበዝዝ ይከላከላል። አቧራ እንዳይከማች ለመከላከል የምንጣፉን ጫፍ በማንሳት ከስሩ ያለውን ወለል በቫኪዩም ማጽዳት አይርሱ። ለእነዚህ ውድ ሀብቶች የሚገባቸውን ክብር በመስጠት ይንከባከቧቸው። አስረኛው ደረጃ ጠንካራ ወለሎችን ማጽዳት፣ ማርብልን ወይም ሰራሚክን መጥረግ እና ማጠብ ነው። በጂክክ መኖሪያ ቤቶች ውስጥ ያሉ የማርብል ወለሎች በቤት ውስጥ ካሉ በጣም ቆንጆ እና ውድ ነገሮች መካከል ናቸው። ስለዚህ ጥንቃቄ የተሞላበት የዕለት ተዕለት ጥገና ይፈልጋሉ። ሁልጊዜ ለስላሳ መጥረጊያ ይጠቀሙ። በጊዜ ሂደት በማርብል ላይ ጭረት ሊያስከትሉ የሚችሉ ጠንካራ መጥረጊያዎችን በፍጹም አይጠቀሙ። ከዚያም በትንሹ በረጠብ ማጠቢያ ያጥቡ። ማርብል በውሃ መታጠብ ወይም መዘፈቅ የለበትም። ለማርብል ተስማሚ የሆነ ወይም ፒኤች ገለልተኛ የወለል ማጽጃን ብቻ ይጠቀሙ። አሲዳማ የሆኑ ማጽጃዎች፣ ኮምጣጤ ወይም ጠንካራ ኬሚካሎች የማርብሉን ውበት በቋሚነት ያበላሹታል። በስርዓት በመደራረብ ይስሩ እና ሙሉ በሙሉ እንዲደርቅ ያድርጉ። የባለሙያ ምክር ወለሉ ተጠርጎ ካለቀ በኋላ ገና እንደረጠበ በደረቅ የማይክሮፋይበር ጨርቅ ይጥረጉ። ይህ የማርብሉን ተፈጥሯዊ ብሩህነት በደንብ ያወጣል። ጽዳት የሚከናወንበት የተወሰነ ጊዜ ካለው ኩሽና በተለየ ሳሎን እና የመኖሪያ ቦታዎች የጥገና ጽዳት ይፈልጋሉ። ይህ ማለት በቦታው በሚያልፉበት ጊዜ ሁሉ ወይም ቤተሰቡ ክፍሉን በተጠቀመ ቁጥር ፈጣን ምርመራ እና ዝግጅት ማድረግ ማለት ነው። በጂክክ ባህል እንግዶች ያለ ቅድመ ማስጠንቀቂያ በማንኛውም ሰዓት ሊመጡ ይችላሉ። ስለዚህ ሳሎን፣ መጅሊስ እና መግቢያ ሁልጊዜ ዝግጁ በሆነ ሁኔታ ውስጥ መሆን አለባቸው። ይህ ትልቅ ባህላዊ ግምት የሚሰጠው እንጂ የጽዳት ምርጫ ብቻ አይደለም ማለት ነው። ቢመጣ እና የመጅሊስ ትራሶች ተዘበራርቀው ቢታዩ ወይም የመመገቢያ ጠረጴዛው ላይ ፍርፋሪ ቢኖር በቤተሰቡ እና በእርስዎ ላይ በጣም መጥፎ እይታ ይፈጥራል። ስለዚህ ከምግብ በኋላ እና ልጆች ሳሎኑን ከተጠቀሙ በኋላ ሁልጊዜ ፈጣን ዝግጅቶችን እና ጽዳቶችን ያድርጉ። ቤቱ ሁልጊዜ
ለእንግዶች ፍጹም ዝግጁ መሆን አለበት። በኩር በመጅሊስ ውስጥ የሚገኝ ልዩ መዓዛ ነው። በኩር መብካራ በሚባል ባህላዊ ዕጣን ማጨሻ ውስጥ በከሰል ላይ የሚቃጠል ጥሩ መዓዛ ያለው የእንጨት ፍርፋሪ ወይም ዕጣን ነው። ይህ የጂቲክ እንግዳ ተቀባይነት በጣም አስፈላጊ አካል ነው። እንግዶች ከመምጣታቸው በፊት መጅሊሱን በሚያምር እና በሚቀበል ጠረን ለመሙላት በኩር ይቃጠላል። እንደ የቤት ሰራተኛ እንግዶች ከመምጣታቸው በፊት በኩር እንዲያዘጋጁ እና እንዲያቃጥሉ ሊጠይቁ ይችላሉ። በመጀመሪያ ብርቱካናማ ቀለም እስኪይዝ ድረስ ይጠብቁ። ከዚያ በከሰሉ ላይ የበኩር እንጨት ፍርፋሪዎችን ያድርጉ። መዓዛው ክፍሉን በሙሉ እንዲሞላው መብካራውን በክፍሉ ውስጥ በጥንቃቄ ያንቀሳቅሱት። ከዚያም ከልብስና ከሌሎች በቀላሉ ከሚቃጠሉ ጨርቃጨርቆች ርቆ ደህንነቱ በተጠበቀ ቦታ ያስቀምጡት። የበኩር መዓዛ የቤቱ የመጀመሪያው የጥራት መታወቂያ ነው። አስፈላጊ ማስጠንቀቂያ፣ በኩር ማቃጠል እሳትን እና በጣም ትኩስ ከሰልን ስለሚጠቀም ከፍተኛ ጥንቃቄ ይፈልጋል። መብካራውን ሁልጊዜ በጥንቃቄ ያዙ። ሁልጊዜ እጀታውን ይጠቀሙ። ትኩስ የሆነውን የመብካራውን አካል በጭራሽ አይንኩ። በተጨማሪም በተረጋጋ እና በማይቀጣጠል ገጽ ላይ መቀመጡን ያረጋግጡ። በጭራሽ ከመጋረጃዎች ወይም ከትራሶች አጠገብ አያስቀምጡ። የሚቃጠለውን ዕጣን በጭራሽ ያለ ክትትል ብቻውን አይተውት ሙሉ በሙሉ እንዲቃጠል ይፍቀዱለትና ከመንካቶ በፊት በደንብ እንዲቀዘቅዝ ያድርጉት። ይህ የመጨረሻ የመዛንኪ ያደርገዋል። ለእነዚህ ባህላዊ ዝርዝሮች የሚሰጡት ትኩረት እርስዎን እውነተኛ ባለሙያ ያደርግዎታል። የእርስዎ ጥረት ቤቱን ለእያንዳንዱ እንግዳ የተከበረ እና ተወዳጅ እንዲሆን ያደርገዋል። ሞጁል 6 አሁን ተጠናቋል። የቤተሰቡ የኩራት ምልክት የሆኑትን እነዚህን ዋና ዋና ክፍሎች እንዴት መጠበቅ እንደሚችሉ በሚገባ ተምረዋል። እስቲ እንደግመው። መጅሊስ ሁልጊዜ ዝግጁ መሆን አለበት፣ ምክንያቱም እንግዶች በማንኛውም ሰዓት ሊመጡ ይችላሉ። ጽዳት ከመጀመሩ በፊት ሁሉም ዕቃዎች በመሰብሰብ ክፍሉን ያጽዱ። ሁልጊዜ ከላይ ወደ ታች አቧራ የማጽዳት ደንብን ይከተሉ እና ያስታውሱ። ለቲቪ ስክሪኖች እና ለሌሎች ኤሌክትሮኒክስ ዕቃዎች ደረቅ የማይክሮፋይበር ጨርቅ ብቻ ይጠቀሙ። ምንም አይነት ፈሳሽ ወይም ስፕሬይ በፍጹም አይጠቀሙ። እነዚህ የባለሙያ ሳሎን እንክብካቤ መሠረታዊ ይረዳል። እነዚህን ደንቦች በመከተል ሁልጊዜ ምርጥ ውጤቶችን ያገኛሉ እና የአሰሪውን እምነት ያተርፋሉ። ስራውን በብቃት ስለሰሩ እናመሰግናለን። የሶፋ ትራሶችን የካራቴ ቹፕ ዘዴን በመጠቀም በተመጣጣኝ ሁኔታ ያቀናብሩ። በመመገቢያ ክፍል ውስጥ ጠረጴዛውን በሙያዊ እና በሚያምር ሁኔታ ያዘጋጁ። የአረብኛ ምንጣፎችን በሚንከባከቡበት ጊዜ ቃጫዎቹን ለመጠበቅ ሁልጊዜ በቃጫው አቅጣጫ ቫኪዩም ማድረጉን አይርሱ እና ለማርብል ወለሎች ለማርብል ተስማሚ የሆነ ማጽጃን ብቻ ይጠቀሙ። በመጨረሻም ሁልጊዜ ለእንግዶች ዝግጁ እንዲሆኑ የመኖሪያ በንጽህና ያዙ። የእርስዎ ስራ ቤቱ ሁልጊዜ የክብርና የእንግዳ ተቀባይነት ቦታ ሆኖ እንዲቀጥል ያደርጋል። የእርስዎ ችሎታ ትልቁ ሀብቶ ነው። ለእያንዳንዱ ትንሽ ነገር ትኩረት መስጠት እርስዎን ከሌሎች የተለየና በስራው ጎበዝ ያደርግዎታል። ስልጠናውን በመቀጠሉ እናደንቃለን። አንድ እንግዳ ፍጹም ወደሆነ መጅሊስ ሲገባ ትራሶች ተስተካክለው ወለሉ እያበራ እና የበኩር መዓዛ በአየር ላይ ሲሆን የእርስዎን የልፋት ውጤት እያዩ ነው። ያንን የውበትና የመቀበል ጊዜ የፈጠሩት እርስዎ ነዎት። ይህ በእውነት ሊያኮራዎት የሚገባ ትልቅ ተግባር ነው። እርስዎ ተራ ጽዳት ብቻ እያደረጉ አይደሉም። የቤቱን የእንግዳ ተቀባይነት መንፈስና ክብር እየጠበቁ ነው። በክህሎቶ እና ዛሬ በተማሯቸው ሙያዊ ደረጃዎች ይኩሩ። የእርስዎ ትጋት በክፍሉ እያንዳንዱ ትግ ላይ በግልጽ ይታያል። ይዜ ነዎት። በዚህ ሁኔታ ምርጦን መስጠቶን ይቀጥሉ። ስራው ለቤተሰቡ ትልቅ ዋጋ አለው። በርቱ። በሞጁል 7 ስለ ወለል እንክብካቤ በዝርዝር እና በጥልቀት እንማራለን። ይህም ሁሉም አይነት ወለሎች የማጠብ ቫኪዩም የማድረግ እና የማብራት ሙሉ ሙያዊ መመሪያ ነው። እዚያ አንገናኝ። ሁልጊዜ ወደፊት መራመዶን ይቀጥሉ እና ለተጨማሪ መረጃ ዲክ ዶሜስቲክ ኮምን ይጎብኙ። ሞጁል 6ን በተሳካ ሁኔታ በማጠናቀቁ እንኳን ደስ አለዎት። ለዛሬ እዚህ ላይ ይበቃናል። ራስዎን ይጠብቁ እና ጠንክረው መስራታቸውን ይቀጥሉ። አብረን ባለሙያ እናደርጎታለን። በሚቀጥለው ሞጁል እስክንገናኝ ደህና ሁኑ። ሰላም ቆዩ።